እንዲሁም በትናንትናው ዕለት በጣም ሙከራው ታላቅ ፕሮፌሰርነት ማዕረግን ያገኙ የተከበሩ ፕሮፌሰር ማስተዋል ብርሃን እንዲሁም በዩኒቨርሲቲያችን ደከመኝ ሰለቸኝ ሳትሉ በዩኒቨርሲቲ የምትገኙ ተመራማሪዎች፣ መምህራን ይህችን ዕለት 6 ዓመት ብቻ ሳይሆን ወደ 20 ዓመት ያክል በላይ ጠብቃችሁ በሙስጠፉ የኖራችሁ ለዚህች ዕለት ፍሬያችሁን ዛሬ ለመብላት የበቃችሁ ውድ ተመራቂ ተማሪዎቻችን እንዲሁም ይህን ዕለት ስትናፍቁት የልጅን ፍሬ ማየት ትልቅ ነገር ነውና ይህ ፍሬ ለማየት የተገኛችሁ ውድ የምሩቃን ወላጆችና አጋሮች እንዲሁም ሌሎች የኮሌጃችን ማህበረሰቦች በሙሉ እንኳን ለዚህ ቀን አደረሳችሁ እላለሁ። ከዚህ በመቀጠል ያው ፕሮግራማችን ሰዓት ስለሄደብን ስላልነረፍ ያጠራጠር ለማድረግ እንሞክራለን። ትንሽ ፕሮግራሞች ላይ ያሉና በመጀመሪያ የእንኳን ደህና መጣችሁና ለተመራቂዎች ተማሪዎች እንኳን አደረሳችሁ መልእክት የኮሌጃችን ዲን ዶክተር አሸነፍ መላኩ ንግግር ያደርጉልና ወደ እርሳቸው ይገባል። እንግዲህ በቅድሚያ እንኳን ደስ ያላችሁ ማለት እፈልጋለሁ። ምናልባት ትናንት የተፈጠረውን አይታችኋል። እንግዲህ ለዩኒቨርሲቲ ይቅርታ እንጠይቃለን። ለማንኛውም ያው ዛሬ የምናካሂደው ፕሮግራም ስለነበረ ይህንን አዘጋጅተናል። ምናልባት ምርቃን በሕይወታችሁ ትልቅ ነገር ነው፣ አንድ ምዕራፍ ነው። በተለይ የመጀመሪያ ዲግሪ ወይም መጀመሪያ ስትመረቁ ትልቅ ቦታ የሚሰጠው ነው። ምናልባት ማንኛውም መምህር ወይም ሌሎች አካላት ለመጀመሪያ ዲግሪ ትልቅ ቫልዩ ይሰጣሉ። ስለዚህ በአጠቃላይ ተመራቂዎች እንኳን ደስ ያላችሁ። ፕሮግራማችንም አክብራችሁ እንኳን ደህና መጣችሁ። የተወሰኑ ወላጆችም ያለው ወላጆችም እንኳን ደህና መጣችሁ፣ መምህራንም እንኳን ደህና መጣችሁ ለማለት እፈልጋለሁ። እንግዲህ በአጠቃላይ አንድ ተማሪ ጀምሮ ለመጨረስ ተማሪ የሚያደርገው ጥረት አለ። የሚያደርገው ጥረት በተጨማሪም ወላጆችም ትልቅ አስተዋጽኦ አላቸው፣ መምህራንም እንደዚሁ ትልቅ አስተዋጽኦ አላቸው እና የወላጆች የመምህራን እንዲሁም የእናንተ ጥረት ነው እዚህ ያደረሳችሁ እና በድጋሚ እንኳን ደስ ያላችሁ ለማለት እፈልጋለሁ። ምናልባት ኮሌጃችን ውስጥ 6 ዓመት አሳልፋችኋል። 6 ዓመት ቀላል ያው ቤተሰብ ማለት ነው አብረን ያሳለፍነው እኛ ደስ ብሎን እናንተን እዚህ ያደርሰናል። ስራችንም ይህ ስለሆነ ስራችንን ቆይተናል እና በቆይታችን ምናልባት ያጠፋናቸው ነገሮች ካሉ እናንተ ትነግሩናላችሁ። እንዲሁም ደግሞ ኮሌጁ ብዙ ፖዘቲቭ ነገሮች አሉት፣
ኮሌጁን ደግሞ ማስተዋወቅ እናንተ በምትሄዱበት ሁሉ አምባሳደሮቻችን ናቸው። በአጠቃላይ ከዚህ በፊት የነበረውን ታሪክ ስናስታውስ የእኛ ተመራቂዎች ብዙ ቦታ ተወዳዳሪዎች ናቸው። ተወዳድረው ጥሩ ውጤት ነው የሚያመጡት። አሁን አንዳንድ ድርጅቶች ዝርዝራቸውን ላክልን ምናምን ያውራሉ። እነዛን አድርገናል። እኛ ደግሞ በሪኮሜንዴሽን ሆነ በሌሎች ነገር የምናግዛቸው ነገር ካለ ሁልጊዜ እናንተ ጋር ነው የምንሆነው። ስለዚህ በስልክም በኢሜይልም ኮሚኒኬት እያደረግን እናግዛቸው ነገር ካለን እንቀጥላለን። አንድ ጊዜ ተመረቃችሁ ወደችሁ ማለት ከእኛ ጋር ሙሉ ለሙሉ ተለያየች ማለት አይደለም፣ ይቀጥላል። በሌላ ምዕራፍ ደግሞ እኛ ጋር ሊቀላቀል ነው። እኛም አናውቀውም፣ ግን በሌላ ምዕራፍ በተማሪነትም ሆነ በመምህርነት ከእኛ ጋር ሊቀላቀል ይኖራል። እሱንን እንሄዳለን። ያው ህይወት ይቀጥላል ማለት ነው። በአጠቃላይ እንግዲህ ያው አሁን አንድ ምዕራፍ ጨርሳችኋል። አንድ ምዕራፍ ስጨርሱ ትምህርት አለቀ ማለት አይደለም እና